እንደሚችልም ተሰምቷል። የትዝታን ገዳይ በተመለከተ አሁን ስለተሰማው ሊደመጥ የሚገባ መረጃ ወደ እናንተ እናደርሳለን። የኢትዮጵያውያን የእርስ በርስ ጭካኔ ለጥቅም ከሆነ አንዳችንን ለአንዳችን ከቶ ማሰብ እንደማንችል አብሮን ያለ ሰው ከኛ የተሻለ ገቢ ያለው ካስለቀሰ ቀናቶች ተቆጥሯል። ዛሬ ደግሞ እየተሰሙ ያሉ ነገሮች አንዳንዶችን ግራ ያጋቡና አንዳንዶችን ደግሞ የደስታን እንባ እንዲያነቡ ያደረገ ጉዳይ ነው። ብዙዎቻችን እንደምናውቀው ቀናቶች ተቆጥሯል። ወደ ወራቶች ደግሞ እየገፉ የሚገኘው የትዝታ ሞታ በድንገት መቅረቷ ብዙዎችን ያስለቀሰና ልባቸውን የሰበረ ጉዳይ ሆኗል። ዛሬ ደግሞ የተሰማው ዜና እጅግ ብዙዎችን ያስደነገጠና ሰበር የሆነ መረጃ ነው። ብዙዎቻችን እንደምናውቀው የህዝቡ የሁላችንም ጥያቄ ምንድነው? ዛሬ መሞቷ ብቻ ሳይሆን ጥያቄው ከገደላት በኋላ ወዴት ሸሽቶ ሄደ የብዙዎቻችንም ጥያቄ ነበር። ዛሬ ደግሞ እየተሰሙ ያሉ ነገሮች በጥቂቱ ይህንን ምላሽ የምናገኝበትና መግደሉ ብቻ ሳይሆን የሸሸበት መንገድ ብዙዎችን ግራ ያጋባና ጥያቄ የፈጠረ ጉዳይ ሆኗል። እሱ ገሏት ካመለጠ ነገር ግን በሷ ዙሪያ ደግሞ ያሉ ጓደኞችና በሱ ዙሪያ አብሮት የነበሩ ጓደኞችስ ወዴት ሸሹ? ወዴትስ ገብተው ነው ድኳቸውን ያጠፉት? ወይስ እሱ ሲገድል ከሱ ጋር ተባብሮ ነበር? የብዙዎችን ጥያቄ ነበር። ምክንያቱም አሁን የትዝታ ሞት አይደለም ጉዳዩ። ከሱ ጋር የነበሩ እሷንም እሱንም የሚያውቋት ጓደኞች ወዴት ገቡ? ግብጽ ላይ የነበሩ ሰዎች እንደሆኑ ብናቅም ነገር ግን እስካሁን ድረስ እነሱም ድኳቸውን አጥፍተው ጠፍተዋል። እነሱንም ማግኘት እጅግ ፈተና ከሆነ ሰነባብተውም ነበር። ዛሬ የወጣው ነገር ዛሬ ደስተኛ የሚያደርገን ቢሆንም ነገር ግን የነሱ ድኳቸውን አጥፍቶ መጥፋት የብዙዎቻችንም ጥያቄ ሆኖ ከርሟል። ለምንድነው እሱ ገሎ ጠፋ? እነሱስ ደግሞ እሱን ተከትሎት ለምን ጠፉ? የብዙዎቻችንም ሐሳብ ነበር። ምክንያቱም እርስ በርስ መገዳደል የጀመረው ዛሬ አይደለም። ትላንት አብሮት የነበረውን ቃኤል አቤልን ሲገድል የብዙዎቻችንም ጥያቄ ቢሆን ይችላል። ምክንያቱም ሞት የጀመረው ዛሬ ላይ ሳይሆን እርስ በርስ መቀናናትና አንዱን መግደል የጀመረው ዛሬ ላይ ሳይሆን ቤት ጊዜ ጥያቄና ለቅሶ ሆኖ የከረመም ጉዳይ ነው። ዛሬ ጉዳዩ እንደዚህ ነው። የትዝታ እህት እንደዚህ ስትል ትደመጣለችም። እህቴን የገደላት እሱ ብቻ ሳይሆን በእርሱ ዙሪያ ያሉ ሰዎችም ሊሆኑ ይችላሉ። ምክንያቱም እነሱ እንኳን የት እንደገቡ ማወቅ ካቃተን ቆይቶናል። እኔ ደግሞ አንድ እህቴን ብቻ ነው የምፈልገው። እሷን ደግሞ በሞት አጥቻለሁ። ከዚህ በኋላ የሚሄድበትን ርቀት ያክል እሄዳለሁ። በሱ ዙሪያ የተሰወሩ ሰዎችም መጋለጣቸው የማይቀር ነው የሚል ነገር ለማውራት ሞክራለችም። ፖሊስ ደግሞ በየሀገሩና በየከተማው ከኢትዮጵያ ውጭም ባሉ ማህበራዊ ሚዲያዎች ላይ ፌስቡክ፣ ዩቲዩብ እና ትዊተርንም ጨምሮ ፎቶ እንዲሰራጭና እንዲበተን ቢደረግም ነገር ግን ተጠርጣሪው ሌትና ቀን በሚዲያ ላይ የሚዘዋወረውን ነገር በመስማት ውስጥ ራሱን እጅጉን እየደበቀ እንዳለና የኋላ ደግሞ ፊቱንም ወደ ማስቀየር ሰርጀሪ ወደ ማሰራት ደረጃ ሊሄድ እንዳለ እየወጡ ያሉ መረጃዎች ያሳያሉ። እውነት ነው። አንዳንድ ጊዜ የምንንቀሳቀስባቸው መንገዶች በጣም ገሃድ ሲሆኑ ፖሊስም ደግሞ ለምርመራው አመቺ አይደለም ሲል ነገሮችን ለመናገር ሞክሯል። ምክንያቱም በእያንዳንዱ ቀን መረጃዎች በተዘዋወሩ ቁጥር እያንዳንዱ እንቅስቃሴ በተዘገበ ቁጥር ገዳይ ራሱን የመሰወርና የመደበቅ አቅም እየሰጠነው እንሄዳለን ሲል ነገሮችን በዚህ መልኩ ሊያስረዳን ሞክሯል። አሁን እየወጡ ያሉ መረጃዎች ደግሞ እጅጉን ፈታኝ የሚያደርጉት ነገር ምንድነው? እውነትም ይሄ ሰውዬ ከኢትዮጵያ ውጪ እንደሚባለው ግብጽን ለቆ ወጥቷል ተብሎ የሚወራው ነገር በከፊል እውነት ሊሆን ይችላል የሚሉ ነገሮችም ጥርጣሬ የጫሩብን ሲሆን ነገር ግን አሁን ደግሞ ሰርጀሪ ሊሰራ ነው ተብሎ የሚነገረው ነገር ደግሞ እውነትም የሰው ልጅ ሞት ወይም ከገደለ በኋላ ራሱን ለመደበቅና ለመሸሽ የማያደርግበት ጥረት የለምና እውነትም ባደጉ ሀገራት ደግሞ ራሱን ደብቆ ሰርጀሪ ተሰርቶ የሚኖር ከሆነ ያንን ሰው መልሶ ማግኘት ለአንዴም ለመጨረሻም ጊዜ ፈታኝ ይሆናል ሲሉ ተደመጡ። አንዳንዶቹ ደግሞ እውነት በራሷ ጊዜ መውጣቷ አይቀርም፣ የገደለ ሰው ሌትና ቀን ያ ደም ስለሚጮህ አስተኛውም እንዴትም ቢሆን መገኘቱ አይቀርም የሚሉ ሰዎችም ደግሞ እጅጉን ተበራክተዋል። ምክንያቱም ቃኤል አቤልን ገሎ ራሱን ለመደበቅ ቢፈልግም ነገር ግን በምድረ በዳ የሚጮኸው ደም ዛሬም ነገም ላይለቀው ዘንድ ሲጮህ እንደነበር ሁላችንም እናውቃለን ሲሉ ደግሞ አንዳንዶቹ ተደመጡ። የትዝታ ደም በከንቱ ፈሶ አይቀርም፣ እኛም እንረባረባለን፣ ሌሎች
ሌሎችም ደግሞ ፎቶውን መበተን